ሰላም ቤተሰቦች እንዴት ናችሁ? ስለ ኮንሶ አፕሊኬሽን በሁለተኛ ቪዲዮ ተመልሰናል። ኮንሶ አፕሊኬሽን የዌብ3 አፕሊኬሽን ሆኖ ሙሉ በሙሉ የቴሌግራምን ፊቸሮች ያጠቃለለ ሲሆን በተጨማሪም ደግሞ አዳዲስ የራሱ ፊቸሮች ይዘው መጥቷል። እንግዲህ ኮንሶ አፕሊኬሽን የሲፒ ፖይንቶችን ኔቲቭ ቶክን በመስራት እነሱን ፖይንቶችን በመሰብሰብ ወደ ዶላር መቀየር የምንችልበትን እድል ይዞልን መጥቷል። እንግዲህ ይሄ የኮንሶ አፕሊኬሽን ሙሉ በሙሉ ኔቲቭ የቴሌግራም አፕ ነው። ኮንቴንት ቤዝድ እና አዳዲስ ደግሞ ፊቸሮችን ደግሞ ኢንሃንስ አድርጎ መጥቶልናል። እንግዲህ የኮንሶ አፕሊኬሽንን ለመቀላቀል አይኦስ ከሆናችሁ ወደ አይኦስ በመሄድ ዳውንሎድ ማድረግ ትችላላችሁ። እንግዲህ እኔ አንድሮይድ ነው የምጠቀመው። ወደ ፕሌይ ስቶር እንደዚህ እንሄዳለን። ፕሌይ ስቶር ውስጥ ከገባን በኋላ ዳውንሎድ ስላደረግኩት እኔ ኦፕን እለዋለሁ። ስለ ኮንሶ አፕሊኬሽን እንግዲህ እዚህ ጋር ማየት እንችላለን። ኮንሶ አፕሊኬሽን ከ5K በላይ ዳውንሎዶች አሉት። እንግዲህ አፑን ኦፕን አደረግኩት። አፑን ስከፍተው ወደ 4 ሴክሽኖች አሉት። ከታች ላይ ስናየው ወደ 4 ሴክሽኖች አሉት። እንግዲህ የኮንሶ አፕሊኬሽንን ሙሉ በሙሉ የቴሌግራም ሴክሽን አለው። ቻት የምናደርግበት ሁሉ ነገር የቴሌግራም ኦፊሻል የቴሌግራም ፊቸሮች እዚህ ውስጥ አሉ። በተጨማሪም እንግዲህ ኤክስፕሎር ሴክሽን እና ፎሎ ሴክሽን ተጨማሪ አለው። እንግዲህ ኤክስፕሎር ሴክሽን አዳዲስ ቻናሎችን መቀላቀል የምንፈልጋቸው እዚህ ጋር ፊቸርድ አድርጎ ያመጣልናል። የፈለግነውን ጆይን ማድረግ እንችላለን። እዚህ ጋር ፎሎ ሴክሽን ላይ ደግሞ ጆይን ያደረግናቸው ቻናሎች ሰብስክራይብ ያደረግናቸው ቻናሎችን እንደዚህ ፊቸርድ አድርጎ ያመጣልናል። በቀላሉ ኢንፎርሜሽኖችን ማየት እንችላለን። እና በተጨማሪ እንግዲህ ሲፒ ቶከኖችን ለመሰብሰብ ደግሞ ዴይሊ አክቲቭ ሆነን በ30 ቀን ውስጥ እስከ 285 ቶከኖችን መሰብሰብ እንችላለን። ያም የሚሆነው ዴይሊ ክሌም በማድረግ ነው። በተጨማሪም ደግሞ ቻት ቱ ኢርን፣ ፕሌይ ቱ ኢርን፣ ስክሮል ቱ ኢርን፣ ሼር ቱ ኢርን እነዚህን ነገሮች በኮንሶ አፕሊኬሽን ስናደርግ ሲፒ ፖይንቶችን መሰብሰብ እንችላለን ማለት ነው። ለምሳሌ ቻት ውስጥ ገብተን እንደዚህ ቻት ስናደርግ ከሆነ ሰው ጋር ስንጻጻፍ ፋይል ስንልክ ያቺ በምትታየው ባግ ውስጥ ይሰበስብልናል ማለት ነው። ከዛ ወደዛ ሄደን ክሌም ማድረግ እንችላለን። በተጨማሪም ደግሞ ኤክስፕሎር ሴክሽን ውስጥ ገብተን አዳዲስ ቻናሎችን ፊቸርድ ሆኖ የወጡትን እንደዚህ ስክሮል ስናደርግ ፖይንቱን ከወደ ላይ እንደምታዩት ይሰበስብልናል ማለት ነው። እናም በተጨማሪ ደግሞ በፎሎ ሴክሽን ውስጥ ፎሎ ያደረግናቸው ወይም ደግሞ ሰብስክራይብ ያደረግናቸው ቻናሎች ውስጥ ገብተን የተለያዩ ነገሮችን ስናነብ እነዚህ ፖይንቶችን መሰብሰብ እንችላለን ማለት ነው። በተጨማሪም ደግሞ ዋናው ደግሞ በአሪፉ የሚሰጠን ፖይንት ሚኒ አፖችን ከፍተን ስንጫወት ነው። ሚኒ አፖች ደግሞ የተለያዩ የቴሌግራም ሚኒ አፖችን ከፍተን ሌላኛው ደግሞ የኮንሶ ፖይንቶችን ከፍተኛ ለሰበሰቡ በየሳምንቱ $30 ሽልማት አለ። እዚህ ላይም በመሳተፍ ገቢ ማግኘት ትችላላችሁ ማለት ነው።